ከጠላ አይለፍ እንጂ ምንም ችግር የለውም። እሱ አባባል አንድ ጊዜ ኢትዮጵያ ውስጥ ልጆች እያለን ትልቅ ዌቭ አስነስቷል በመካነ ኢየሱስና በሙሉ ወንጌል ቸርች መካከል ስለ መጠጥና ስለ አልኮሆል በበዓል ጊዜ በፋሲካ ጊዜ በገና ጊዜ እንዴት ነው እናንተ የምታከብሩት ብሎ በዜና ሲጠየቁ ያው የበዓል ጊዜ ኢንተርቪዎች ምናምን አሉ ፕሮግራሞች አሉ በኢትዮጵያ ቲቪ ላይ ምናምን እና በጣም ልጆች ነበር እና እኛ መካነ ኢየሱስ ቸርች ምናምን ነበር የምንሄደው ልጆች ሆነን 5 ኪሎ መካነ ኢየሱስ እንጦጦ መካነ ኢየሱስ ምናምን እንሄድ ነበረ። ሰንዴይ ስኩሉ በጣም ደስ ይላል። you know we had such an amazing experience እና ምንድነው ሲወራ የሰማነው አንደኛው የመካነ ኢየሱስ የ5 ኪሎ መካነ ኢየሱስ ቄስ ሲጠየቁ እንዴት ነው በዓላችሁን የምታከብሩት? ምንድነው አልኮል ጠጣላችሁ ወይ መጠጥ ምንድነው የምታዘጋጁት? ያ ሁሉም ሃይማኖት ይጠየቃል እና ከጠላ አይለፍ እንጂ ምንም ችግር የለውም ከዛ አይለፍ አሉ እና ዜና ላይ ሁሉ ነገር ላይ ሲታይ በቃ የሙሉ ወንጌል ቸርች ደግሞ ፔንቴኮስታል ነው፣ የጴንጤው ቸርች አለ፣ የኦርቶዶክስ ቸርች አለ፣ ሁሉም ይጠየቃልና ትልቅ ዌቭ አስነሳ፣ ልዩነት አስነሳ ማለት ነው። እንዴት እሳቸው የክርስቲያን ተወካይ ሆነው ቄስ ሆነው የመካነ ኢየሱስ ግን ዲኖሚኔሽናቸው ይለያል። እዚህ አሁን ኮቨናንት የሚባል ቸርች አለ፣ እነሱ አሁን ሜሮን ኮቨናንት ነው የምንሄደው እኛና አልፎ አዲስ አበባ አልኩኝ ኢትዮጵያን ቸርች አዲስ አበባ ነው ያደግነው። እንግዲህ ኢትዮጵያን ቸርች በርክሊ እንሄዳለን፣ ደግሞ እዚህ እንሄዳለን 5 ደቂቃ ከቤቴ ርቀት ያለው 10 ደቂቃ ማይሞላም እና አንዳንዴ ሲርቅ ሩቅ ስለሆነ በርክሊ ለኔ አንዳንድ ጊዜ እሄዳለሁ፣ አንዳንድ ጊዜ እሄዳለሁ። the best of both worlds እንግዲህ ሁለቱንም ዓለም የአሜሪካውንም የኢትዮጵያውንም ዓለም ሁለቱንም እንኖረዋለን እና that created a big division and a fight and a conversation and denomination. እና እዛ ላይ ላወራችሁ ነው። this is coach Lady K confessions of an evangelist daughter እና እኛ ያደግነው እንግዲህ በኤቫንጀሊስት በፕሮፌትስ በአፖስትልስ በወንጌላውያን በሐዋርያት በጸሎት ጓዶች ምናምን ስለሆነ የፔንቴኮስቴ ሙቭመንት ላይ ልጆች ሆነን ብዙ ነገር ያየን ስለሆነ ልዩነቱን እናውቀዋለን እና ያ ትልቅ ዲቪዥን ፈጥሮ ነበር እና አሁንም ስቲል ነው። አልኮል አንዳንድ ጊዜ ምንድነው ኢየሱስ ያው ቃና ዘገሊላ ላይ መጀመሪያ ተአምራትን ያደረገው ውሃን ወደ ወይን ጠጅ በመቀየር ነው አይደለ? እናቱን ሰምቶ ምን አለሽ ከኔ አንቺ ሴት እኔ ጊዜ ገና አልደረሰም ቢልም መልሶ እናቱ ናት ወደዛ ሚኒስትሪ የገፋችው፣ እሷ ናት ኮንሱም ያደረገችው ያመጣችው ወደዚህ ምድር እሷ ናት። የእግዚአብሔር መልአክ እንደ እግዚአብሔር ፈቃድ ይሁን ብላ እንደፈቀደው ይሁን ብላ ያመጣችው የተቀበለችው እሷ ናት። እንደገና ወደ ሚኒስትሪውም የገፋችው እናት ናት፣ ሴት ናት እና ሴት ትልቅ ቦታ አላት በኢየሱስ ሚኒስትሪ ውስጥ። እነ መግደላዊት ማርያም እነ ማርታ ስንት ሰዎች በክርስቶስ ወንጌል ስራ ውስጥ ስንት ሴቶች ብዙ ስራ አላቸው እና ሴቶች በጣም አንቀሳቃሽ ናቸው፣ ሞተር ናቸው ለወንዶች፣ ለልጆቻቸው ሊሆን ይችላል፣ ለባሎቻቸው ሊሆን ይችላል፣ ለኮሚኒቲ ሊሆን ይችላል። የእናቴን ብዙ ሞተርነት አይቼዋለሁ። አዘ ባክግራውንድ ለአባቴ ቢሆን ለኛ ቢሆን ለኮሚኒቲ ቢሆን እንደ ጸሎት ጓድ ቢሆን የጸሎት ጓድ አሰባሳቢ በመሆን በመምራት ማላጆች ውስጥ ቀንድ ሆና ወደፊት የጸሎት ጓድ ተብሎ ነበረ ልጆች እያለን እንባሉት፣ አሁን ማላጆች ይባላሉ እና ሀገሪቱን በጸሎት ቀጥ አድርገው የያዙ ጀግኖች እናቶች ናቸው። አባቶች አሉ በጣም በቃ የሚያስደንቁ እና it's incredible። ያደግንበት አስተዳደግ ቀላል አስተዳደግ አይደለም እና ግን ደግሞ ልዩነቶችን ታያላችሁ። it's the beauty of both worlds። የመካነ ኢየሱስ የሙሉ ወንጌል የመሰረተ ክርስቶስ ህብረት አምባ ቃለ ሕይወት የሚባል አለ እና የሁሉም ዲኖሚኔሽን ይለያያል፣ ግን መሰረቱ ያው ጥላው ኢየሱስ ነው። ጥላው ቤተክርስቲያኑ እንግዲህ እኛንን፣ ኢየሱስ ግን መሰረቱ እሱ ነው። ኮርነርስቶን እሱ ነው፣ የማዕዘኑ ራስ እሱ ነው። በዚህ ዓለት ላይ ቤተክርስቲያን እንሰራለሁ ያለው ሐዋርያቱ ጴጥሮስ ናቸው ይላሉ ካቶሊኮች እና መሰረት የቤተክርስቲያን መሰረት እነ
ጴጥሮስን እንትን ይላሉ ሜንሽን ያደርጋሉ በዚህ አለት ላይ ስላለው ጴጥሮስ ማለት አለት ማለት ስለሆነ ማለት ነውና ባዲያችን ሰውነታችን ያው በፔንቴኮስታል በመንፈስ ቅዱስ ላይ በሆሊ ስፒሪት ባፕቲዝም ላይና በስፒኪንግ ኢን ታንግ በአዲስ ቋንቋ መናገር ላይ የሚያምኑ መጠጥን አይቀበሉም፣ አልኮልን አይቀበሉም። ምክንያቱም ሰውነትን የሚያረክሱ ነገሮች ስለሚሆኑና ሰብስታንስ ደግሞ ያው አይምሮአችንን የሚቀይረው ነው። ላይክ መጠጥ ስንጠጣና ስናጨስ ምናምን ያለው ሪላክሴሽን ኤንድ ኢንጆይመንት ካይንድ ፖስቸራችንን ይቀይረዋል። ፖስቸር ይቀይራል እና ይህንን የሞከረ ያውቀዋል። ዓለም ውስጥ ዋክ ያደረገ ያውቀዋል። አይ ዋክድ ኢን ዘ ወርልድ ዓለም ላይ ጌታን ትቼ ብዙ ተራምጄ ያለው ነው። ቤቷን ትታ ሄደች ወፍ እንደመሆን ያህል ቤቱን ጥሎ የሚሄድ ወፍ ቦታውን ሳያውቅ የሚንከራተት ሰው ነው አይደለ? እና ቤቱን ጥሎ የሄደው ልጅ ምን ያህል ዓለም ላይ ዞሮ አባክኖ እንደተመለሰ እናውቃለን። እና ቤት ጥለን ብንሄድ ተመላሾች ተመልሰን እግዚአብሔር ካባውን ያደረገልን፣ አምባሩን ያደረገልን፣ ቀለበቱን ያደረገልን የዳንን ስለሆንን በጣም ኩራትና ደስታ ይሰማናል። ዋጋውንም እናውቀዋለን። ወተን ግን ያው አይተን ስለመጣን ሌላ ምንም ትርጉም የለውም። የሚያረክስ እንጂ የሚባርክና የሚፈውስ ነገር ብዙ የለም ዓለም ላይ። እና መለየት እንዴት አስፈላጊ እንደሆነ አይምሮአችንን የሚገዙ ነገሮች፣ መጠጦች፣ ሲጋራዎች፣ ሰብስታንሶች እነዚህ ምንድነው የሚባሉት ሁካ ምናምን እነዚህ እንደዚህ አይነት ነገሮች ማርዋና የሚባሉት እነዛ ነገሮች አይምሮን የሚገዙ ነገሮች ናቸው። የእግዚአብሔር መንፈስ ካልገዛን በስጋ ነገር እንገዛለን። የእግዚአብሔር መንፈስ ጦዝ ሊያደርገን ይችላል። በመንፈስ ሲሰክሩ ሐዋርያት ሥራ ምዕራፍ 2 ላይ ሰከሩ ሲሏቸው ኧረ ከጠዋቱ 3 ሰዓት ነው እኛ አልሰከርንም። ኢዮኤል ያለውን አልሰማችሁም ወይ አለ ሐዋርያው ጴጥሮስ። ኢዮኤል ያለውን አልሰማችሁ? ኢዮኤል ትንቢተ ኢዮኤል ምዕራፍ 2 ላይ ታውታለች። በመጨረሻው ዘመን በልጆቼ ላይ መንፈሴን አፈሳለሁ፣ ልጆችን ህልም ያያሉ፣ እናቶች ወንዶችና ሴቶች ልጆቼ ራእይን ያያሉ፣ ትንቢትን ይናገራሉ ወንዶችና ሴቶች ልጆቼ ይላል። አባቶች ህልምን ያያሉ፣ እናቶች ህልምን ያያሉ፣ ራእይን ያያሉ እናቶች። እንደገና በሁሉም ልጆቼ ላይ ደግሞ መንፈሴን አፈሳለሁ ይላልና that's the same exact thing ከሴንቸሪስ በኋላ ሐዋርያው ጴጥሮስ ሲናገር ይህንን ሲመሰክር ሰክረን አይደለም። እኛ የእግዚአብሔር መንፈስ በእኛ ላይ ወርዶ ነው። መንፈስ ቅዱስ ወርዶ ነው። አዲስ ቋንቋ የተናገር ነው በላያችን ላይ ወርዶ ነው። እና ብለው እንትን ሲሉ ወንድሞች ምን እናድርጋሉ? ተመለሱ፣ ከኃጢአታችሁ ተመለሱ፣ ንስሐ ግቡ፣ ከዛ ተጠመቁ፣ በመንፈስ ቅዱስ ትጠመቃላችሁ። በስጋ ብቻ መጠመቅ አይደለም፣ በውሃ መጠመቅ ብቻ ሳይሆን በመንፈስ ቅዱስ ትጠመቃላችሁ አላቸው። ከዛ በኋላ 3000 ሰዎች ክርስቶስን ተቀበሉ። እና ኢዮኤል እንዳለው ማለት ነው ብዙዎች ላይ እንደሚፈስ ብዙዎች ላይ ወረደ የእግዚአብሔር መንፈስ እና ብዙዎች ወደ እግዚአብሔር መንግስት ተቀላቀሉ። እና አካሄዳችን ወደ እግዚአብሔር መንግስት ሰዎችን የሚቀላቀል ሊሆን ይችላል፣ ወይ ደግሞ ባሉበት ቦታ እንዲቆም የሚያደርግ ይሆናል። ስለዚህ ጠላን ወደ ጎን አድርገን በእግዚአብሔር መንፈስ እንስከር እልላችሁ ነው። ይሄ ነው ያለኝ። ይሄ ነው አንድ ኮንፌሽን እንግዲህ በእግዚአብሔር ቤት ስናድግ የሰማ ነው። ከጠላ አይለፍ እንጂ ተብሎ የተናወጠው ሀገሪቱን እንዴት ጠላ ይጠጣል ብለውና እስቲ በእግዚአብሔር መንፈስ የእግዚአብሔር ቃል በጣም ሁሌ የሚበራ ብርሃን ነውና ደስ ይላል። ዛሬ የነበረ ትምህርቱ የኢዮኤል መጽሐፍ ላይና በሐዋርያት ሥራ ምዕራፍ 2 ያለውን እያነጻጸረች ፓስተር ሸሊ የምትባል የወጣቶች ፓስተር አለች። ዛሬ እሷ ናት ይህንን ሰመር ፕሮፌትስ በሚል እንትን ውስጥ ያለ ነው። ይህንን ሰመር የነቢያትን መጽሐፍ ማንበብ ማገላበጥ ላይ ያለ ነውና was such a beautiful thing። የእግዚአብሔር መንፈስ ላያችን ላይ ሲሆን እንዴት ማንነታችንን እንደሚቀይረው፣ አይምሮአችን እንዴት እንደሚያድሰው፣ አይምሮአችን የታደሰ ይሆናል። እንስከር በእግዚአብሔር ቃል። የእግዚአብሔርን ልብ የምናይበት የእግዚአብሔር ቃል ነው። I love you all። ወዳችኋለሁ።